ናዚህ ላይ አንድ ሐዲስን ሶሂህ አለ ማለት ነው። ሰውየው አንድ ቀን ተነሳና ዛሬ ሶደቃ መስጠት አለብኝ አለና የሆነ ገንዘብ በከረጢት ቋጥሮ ሄደ። ምስኪን ፍለጋ ወደ ከተማ ገባ። ሲገባ ሸርሙጣ አገኘ። ሸርሙጣ ያው እንግዲህ በር ላይ ቆማ ደንበኛ ይመጣል እያለች ትጠብቃለች። አሁን እሱ ሌላ ሰው በአካባቢ አልተገኘምና እሷን ስላገኘ እቺ ሴትዮ ምናልባት ርቧት ይሆናል ቸግሯት ይሆናል ዝበር ላይ የቆመችው አለና አያቅም ለምን እንደቆመች ይችን ራት ትሁንሽ ብሎ ሰጣት ማለት ነው። ያነ በአካባቢ የሚታዘቡ ሰዎች ባሻጋሪ ሶደቃ ስትቀበል ሲያዋት ያች ሸርሙጣ ትስድቀ ለይለታ አላዛኒያ አሉ። ዛሬስ ደግሞ ለሸርሙጣ ሶደቃ የሚያድል ሰው አየን ብለው ተቹት ሰውየውን ማለት ነው። እንደገና ይህንን ሲሰማ ተሰጣት በኋላ እንግዲህ አንጭ ማለት አይችልም ወስደዋለች እና እኔ ሶደቃዬን ጥሩ ቦታ አላህ በሚወደው ቦታ አስቀምጣለሁ ብዬ ነበር አንዴ ሆነብኝ በቃ አልহামዱሊላህ አላ ኩሊ ሐል አላህ የሻው ነው የሚሆነው ግን እኔ ሶደቃዬ አረካም ያለ ቦታው ነውና የወደቀው ሌላ ፍራንክ ወስጄ የተሻለ ቦታ ላይ ማዋል አለብኝ አለና እንደገና ሌላ ገንዘብ ይዞ በቦርሳው ቀጠለ ወደ ሰፈር ማለት ነው። ሲሄድ ደግሞ አሁን ምን አገኘ? አንድ ሀብታም ግን ጨባጣ የሆነ ስስታም ሰው አጋጠመው። በጣም ስስታም ከመሆኑ የተነሳ ለራሱ ጎስቋላ ነው፣ የሀብታም ልብስ አልለበሰም እና ጎፈፍ ብሎ ተጎሳቅሎ ሲያገኘው አይ ደንበኛውን ዲሃውን አገኘሁት አለና ለሱ ሰጠው ማለት ነው። መላይ ይላለው ሰውዬ አሁንም በአካባቢ ያሉ ሰዎች ዛሬስ ደግሞ ለሀብታም ሆነ ሶደቃ የሚሰጠው ብለው ሳቁበት ማለት ነው። አሁንም ሰውየው አዘነ። እኔ ለምስኪን ሰጣለሁ ይያልኩ ገንዘቤን በቃ በማይገባ ቦታ እየጣልኩኝ ምንም አይደለም አላህ የሻው ነው የሚሆነው አሁንም ደግሞ ቀዷ ማውጣት አለብኝ አለና ሌላ ሶስተኛ ገንዘብ ይዞ መጣና እንዲሁ በሰፈር ሲዟዟር ምን አገኘ? ኪሳው ላቂ ሌባውን አገኘው ማለት ነው። እና እሱ እንዲያውም ሳይወልቅበት ጥሩ ቀድሞ ሰጠው። እሱ ሲሰጠው ደግሞ ዛሬስ ደግሞ ለሞጥላፊዎች ሆነ ሶደቃ የሚሰጠው ብለው ሳቁበት ማለት ነው። ይሄ ጊዜ ቤቱ ገባና አዘነ። የሚያረጋው ግራ ገባው እና ምንድነው ይሄ ነገር አለ። اللهم لك الحمد على زانيا وعلى الغني وعلى السارق ሁሉንም አንተ ሽተህ ነውና ያደረከው ምስጋና ላንተ ይገባህ ምንም አይደለም ማለት። ያኔ አላህ Subhanahu Wa Ta'ala ለሱ መላእክት ላከለት። እንግዲህ በመናሙ ሊሆን ይችላል ወይ በዘመኑ በአካባቢው ነብይ ካለ በሷ ማካይነት ሊሆን ይችላል እና ሶደቃ ሁሉም መቅቡል ሆኗል የሚል መግለጫ መጣ ተረበል ዓለሚን ማለት ነው። ለምን ይሄ ለአላህ ብለህ ነው አንተ የሰጠኸው። ተጠቃሚው ማንም ይሁን ማን አንተ መጀመሪያ የአላህን ውዴታ ልታገኝ ነውና የተሰማራኸው ለዚህ ለኔ ብለህ እስከሰጠህ ድረስ ተቀባው ማንም ይሁን ማን በኔ በኩል ዲያ ይከፈላል ችግር የለም የሚል መልስ መጣለት ማለት ነው። እና ከነ ምክንያቱም ገለጠለት። ለዛኔዋ ለዝሞተኛዋ የሰጣት ምናልባት እሷ ለመጥፎ ስራ ፍላጎት ኑሯት ሳይሆን የደሃ የጎስቋላ ልጅ ትሆንና የሚያስተዳድራት ስለሌለ ጨንቋት ምትልሰው ምትቀምሰው አታ ይሆናል ዘበረንዳ ላይ ቆማ ሰው ምትጠብቀው። ስለዚህ ገንዘብ ካገኘች ምን ያረግልኛል ብላ በዚህ ባንተ ሶደቃ ምክንያት ተዛ ተመጥፎ ስራ የተወሰነ ጊዜ እንኳን ልትታቀብ ትችላለች አለ አላህ Subhanahu Wa Ta'ala። የቸገረው ሰው ሲቸግረው ክብሩን ራሱን ይሸጣል አይደለም። ስለዚህ ገንዘብ በማግኘቷ ያ መጥፎ ስራዋን ትታ አላህ በዚህ ምክንያት አፋፍ ሊሰጣት ይችላል። ጥሩ ረርታታል አለ አላህ Subhanahu Wa Ta'ala። እንደገና ደግሞ ሀብታሙ ሰውዬ ሀብታም እንደመሆኑ ለወገን መርዳት ነበረበት፣ ኃላፊነቱን መወጣት ነበረበት፣ ራይ ማድረግ ነበረበት። እሱ ግን ለሌሎች ችግረኞች መርዳቱ ቀርቶ ራሱን መርዳት አቅቶታል። ድርቶ እየጎተተ ነው የሚሄደው። ስለዚህ አንተ ይሄንን ገንዘብ ሶደቃ ብለህ ለአላህ ብለህ ስትሰጠው ኮርስ ሊሆንለት ይችላል። ለሰዎች ለካ ለችግረኛ እንደዚህ ይሰጣሉ ማለት ነው ይረዳሉ ማለት ነው። እኔስ ታዲያ ገንዘብ አለኝ አይደለም እንዴ ለምንድነው የማልሰራው የሚል ስሜት ዘራበት ይሆናል አለ አላህ Subhanahu Wa Ta'ala።